ሰላም ጤና ይስጥልኝ ውድና የተከበራችሁ የጽናት ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ዓለም ጫፍ ሁሉ ሰላምና ጤና ለእናንተ ይሁን እያልን የዕለቱን አበይትና ወሳኝ መረጃ ወደ እናንተ ለማድረስ ተዘጋጅተናል። በዛሬው ፕሮግራማችን የምናስደምጣችሁ ጉዳይ በተለይ ለተማሪዎች፣ ለወጣቶችና ራሳቸውን በትምህርት ማሻሻል ለሚፈልጉ ባለሙያዎች እጅግ የምስራች የሆነ ታላቅ ዜና ነው። ኢትዮጵያና ህንድ ያላቸውን የረጅም ጊዜ ወዳጅነት ወደ አዲስ ምዕራፍ ያሸጋገረና የብዙዎችን ሕይወት የሚቀይር የትምህርት ዕድል በሮች መከፈታቸውን የሚያበስር ዝርዝር መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። ውድ የጽናት ቲዩብ ተከታታዮች፣ በቅርቡ የህንዱ ጠቅላይ ሚኒስትር በሀገራችን በኢትዮጵያ ያደረጉት ታሪካዊ ጉብኝት በፖለቲካውና በዲፕሎማሲው መስክ ካስገኘው ስኬት ባሻገር ለሀገራችን የሰው ኃይል ልማት ትልቅ ተስፋን ይዞ መጥቷል። የሁለቱ ሀገራት መሪዎች በአዲስ አበባ በነበራቸው ቆይታ ከተስማሙባቸው ቁልፍ ጉዳዮች መካከል በግንባር ቀደምትነት የሚጠቀሰው በትምህርት ዘርፍ የተደረገው የትብብር ስምምነት ነው። በዚህም መሰረት የህንድ መንግስት ለኢትዮጵያውያን ተማሪዎች በየዓመቱ ይሰጥ የነበረውን የነጻ ትምህርት ዕድል ወይም የስኮላርሺፕ ኮታ በከፍተኛ ሁኔታ ለማሳደግና አሁን ያለውን ቁጥር በእጥፍ ለመጨመር ቃል ገብቷል። ይህ ውሳኔ በሀገራችን ያለውን የተማረ የሰው ኃይል ፍላጎት ለማሟላትና ወጣቶች በዓለም አቀፍ ደረጃ ተወዳዳሪ የሆነ ዕውቀት እንዲቀስሙ ለማስቻል ወሳኝ እርምጃ ተደርጎ ተወስዷል። ይህ የነጻ ትምህርት ዕድል ጭማሪ በዋናነት ትኩረት ያደረገው ለሀገራችን እድገት ወሳኝ በሆኑና የህንድ መንግሥት ከፍተኛ ልምድ ባካበተባቸው የትምህርት መስኮች ላይ ነው። ከእነዚህም መካከል የመረጃና የመገናኛ ቴክኖሎጂ ወይም አይቲ ዘርፍ ቅድሚያ የሚሰጠው ነው። እንደምናውቀው ህንድ በዓለም ላይ በሶፍትዌርና በኮምፒውተር ሳይንስ ምጥቅ ከሆኑ ሀገራት ተርታ የምትሰለፍ ሲሆን ኢትዮጵያውያን ተማሪዎች በዚህ ዘርፍ ዕውቀታቸውን ማዳበራቸው ለሀገራችን የዲጂታል ሽግግር ጉዞ ትልቅ አቅም ይፈጥራል። በተለይም ደግሞ እንደ ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ፣ የመረጃ መረብ ደህንነትና የሶፍትዌር ልማት የትምህርት አይነቶች ላይ የሚሰጠው ትኩረት ዘመኑ የሚጠይቀውን ቴክኖሎጂ ለመታጠቅ ከፍተኛ እገዛ ያደርጋል። ከዚህ በተጨማሪም በምህንድስና ዘርፍ ለሲቪል፣ ለኤሌክትሪካልና ለሜካኒካል መሐንዲሶች ሰፊ ዕድል ተመቻችቷል። ሀገራችን ኢትዮጵያ በግንባታና በኢንዱስትሪ ዘርፍ እያደረገች ያለውን እንቅስቃሴ ለመደገፍ ብቁ የሆኑ ባለሙያዎች እንደሚያስፈልጉ ይታመናል። በመሆኑም በህንድ ሀገር የሚገኙ ታዋቂ ዩኒቨርሲቲዎችና የቴክኖሎጂ ተቋማት ለኢትዮጵያውያን ተማሪዎች በራቸውን በሰፊው ይከፍታሉ። በግብርናው ዘርፍም ቢሆን ህንድ ያላትን ዘመናዊ የግብርና ቴክኖሎጂና የውሃ አጠቃቀም ዘዴ ለመቅሰም የሚያስችል የትምህርት ዕድል ተካቷል። ይህም ሀገራችን የምግብ ዋስትናን ለማረጋገጥና ግብርናውን ለማዘመን ለምታደርገው ጥረት የጎላ አስተዋጽኦ ይኖረዋል። በጤናው ዘርፍም ህንድ የዓለማችን ፋርማሲ በመባል የምትታወቅ እንደመሆኗ መጠን በሕክምናና በመድኃኒት ቅመማ ዘርፍ ለሚሰማሩ ኢትዮጵያውያን ወጣቶች የሚሰጠው ዕድል ቀላል የሚባል አይደለም። ይህ የነጻ ትምህርት ዕድል ጥቅል ለአመልካቾች በገንዘብ ረገድ ምንም አይነት ጫና የማይፈጥር መሆኑ ዜናውን ይበልጥ አስደሳች ያደርገዋል። ዕድሉን የሚያገኙ ተማሪዎች ሙሉ የትምህርት ክፍያቸው በህንድ መንግሥት የሚሸፈን ሲሆን ከዚህ በተጨማሪም በቆይታቸው ወቅት የሚያስፈልጋቸውን የኑሮ ወጪ፣ የምግብና የመኖሪያ እንዲሁም የሕክምና አገልግሎት ወጪዎችን የሚሸፍን በቂ የኪስ ገንዘብ በየወሩ ይከፈላቸዋል። ከኢትዮጵያ ወደ ህንድ ለመሄድና ትምህርታቸውን ጨርሰው ለመመለስ የሚያስፈልገውን የአየር ትኬት ወጪም እንዲሁ በስምምነቱ ውስጥ ተካቷል። ይህም ማለት ተማሪዎች ትኩረታቸውን ሙሉ በሙሉ በትምህርታቸው ላይ ብቻ እንዲያደርጉ ያስችላቸዋል ማለት ነው። ይህ አዲሱ ስምምነት በተለይ ለድህረ ምረቃ ማለትም ለሁለተኛና ለሶስተኛ ዲግሪ ተማሪዎች ሰፊ ዕድል የሚሰጥ ቢሆንም ለመጀመሪያ ዲግሪ ተማሪዎችም የተወሰነ ኮታ እንዳለው ተገልጿል። ይህም በከፍተኛ ትምህርት ተቋማት ለሚያስተምሩ መምህራንና በተለያዩ የመንግሥት መስሪያ ቤቶች ለሚሰሩ ባለሙያዎች አቅማቸውን ለማሳደግ ወርቃማ ዕድል ነው። ከረጅም ጊዜ ትምህርት በተጨማሪ ለአጭር ጊዜ ሥልጠናዎች የሚሰጠው ዕድልም ቁጥሩ ከፍ እንዲል ተደርጓል። ይህም በመንግሥት መስሪያ ቤቶች ውስጥ ለሚሰሩ ሠራተኞች የሥራ ላይ ክህሎት ማሻሻያ ሥልጠናዎችን ለመስጠትና የመንግሥትን አገልግሎት አሰጣጥ ለማዘመን ይጠቅማል። በተለይም በመካከለኛ አመራር ላይ ላሉ የመንግሥት ሠራተኞች በህንድ አገር ሄደው የአጭር ጊዜ ሥልጠናዎችን ወስደው እንዲመጡና ያገኙትን ዕውቀት ወደ ሥራ እንዲቀይሩ ያስችላል። ሌላው በዚህ ስምምነት ውስጥ የተካተተውና ዘመናዊነትን የተላበሰው ጉዳይ የርቀት ትምህርት ወይም በቴክኖሎጂ የተደገፈ የትምህርት አሰጣጥ ነው።
ሁሉም ተማሪ ወደ ህንድ ሄዶ መማር ላይችል ስለሚችል በኢንተርኔት አማካኝነት በሀገር ውስጥ ሆኖ ከህንድ ዩኒቨርሲቲዎች ጋር በመገናኘት ትምህርትን መቅሰም የሚቻልበት መንገድ ተመቻችቷል። ይህ የቪዲያ ባርቲ በመባል የሚታወቀው ፕሮግራም በርካታ ኢትዮጵያውያን ሥራቸውን ሳይለቁና ከቤተሰባቸው ሳይርቁ ጥራት ያለው ትምህርት እንዲያገኙና ዓለም አቀፍ ተቀባይነት ያለው የትምህርት ማስረጃ እንዲይዙ ይረዳል። ውድ የጽናት ቲዩብ ቤተሰቦች፣ ይህ ዕድል ለብዙ ኢትዮጵያውያን ወጣቶች የሕይወት በር ከፋች እንደሚሆን ጥርጥር የለውም። ኢትዮጵያና ህንድ በታሪክ የረጅም ጊዜ የሕዝብ ለሕዝብ ግንኙነት ያላቸው አገራት ናቸው። በቀደሙት ጊዜያት በርካታ የህንድ መምህራን ወደ ኢትዮጵያ በመምጣት በተለያዩ ትምህርት ቤቶችና ዩኒቨርሲቲዎች ሲያስተምሩ እንደነበር የቅርብ ጊዜ ትውስታ ነው። አሁን ደግሞ ይህ ግንኙነት ወደ ላቀ ደረጃ ተሸጋግሮ ኢትዮጵያውያን ተማሪዎች ወደ ህንድ በመሄድ ዕውቀት ቀስመው አገራቸውን እንዲያገለግሉ መንገዱ ተጠርጓል። ይህ ስምምነት የሁለቱን አገራት ስትራቴጂካዊ አጋርነት የሚያጠናክርና በቴክኖሎጂ ሽግግር ረገድ ለኢትዮጵያ ጉልህ ሚና የሚጫወት ነው። ታዲያ ይህንን ወርቃማ ዕድል ለመጠቀም ምን ማድረግ ይጠበቅብናል? ወጣቶችና ተማሪዎች ከወዲሁ አስፈላጊውን ዝግጅት ማድረግ ይኖርባቸዋል። የትምህርት ሚኒስቴርና በኢትዮጵያ የሚገኘው የህንድ ኤምባሲ በቅርቡ ዝርዝር የመመዝገቢያ መስፈርቶችንና ቀናት ይፋ ያደርጋሉ ተብሎ ይጠበቃል። ማመልከቻው በአብዛኛው በበይነ መረብ ወይም በኦንላይን የሚከናወን ሲሆን ተማሪዎች የትምህርት ማስረጃዎቻቸውንና ሌሎች አስፈላጊ ሰነዶችን አደራጅተው መጠበቅ ይኖርባቸዋል። በተለይም የእንግሊዝኛ ቋንቋ ክህሎትን ማዳበርና ለትምህርት ዝግጁነትን ማረጋገጥ ተገቢ ነው። የጽናት ቲዩብ ዝግጅት ክፍልም ይህንን ሂደት ተከታትሎ ማመልከቻው ሲወጣና ምዝገባው ሲጀምር ፈጣን መረጃ ወደ እናንተ የሚያደርስ ይሆናል። በመጨረሻም ይህ የትምህርት ዕድል ለግለሰቦች ብቻ ሳይሆን ለሀገር እድገት ያለውን ፋይዳ በመገንዘብ ሁሉም ወጣት መረጃውን በንቃት እንዲከታተልና ዕድሉን ለመጠቀም እንዲተጋ እንላለን። የህንድ ጠቅላይ ሚኒስትር ጉብኝት ፍሬ የሆነው ይህ ስምምነት በመሬት ላይ ወርዶ የበርካታ ኢትዮጵያውያንን ሕይወት እንደሚቀይርና ለሀገራችን የብልጽግና ጉዞ ጡብ እንደሚሆን እምነታችን ጽኑ ነው። ውድ ተመልካቾቻችን፣ ስለ ጉዳዩ አዳዲስ መረጃዎች እንደወጡ የምናሳውቃችሁ ይሆናል። ለዛሬ ያዘጋጀንላችሁ ወሳኝ መረጃ ይህንን ይመስል ነበር። ጽናት ቲዩብን ስለመረጣችሁ እናመሰግናለን። ሰላም ለሀገር።